በተለያዩ አካባቢዎች ተጠናክሮ መቀጠሉ ሲነገር የአማራ ፋኖች በበርካታ ከተሞች ላይ ከፍተኛ ድል እያስመዘገቡ ይገኛሉ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾች፣ ዕለተ ሐሙስ ሚያዝያ 2 8ኛ ወር 2017 ዓ.ም ከአማራ ክልሉ ጦርነት ጋር ተያይዞ የተሰሙ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። በአማራ ክልል በፋኖና በመከላከያ ሰራዊት መካከል በሚደረገው ጦርነት ሳቢያ ክልሉ በነፍስ ወከፍ መሳሪያና በከባድ መሳሪያ ድምጽ እየተናጠ ከመሆኑ ባሻገር በሚተኮሰው የጥይት አረር የብልጽግና የጦር ሰራዊት በየግንባሩ እንደ ቅጠል እየረገፈ ነው። በትናንትናው ዕለት ብቻ በአራቱም የክልሉ ክፍለ ግዛት የፋኖ ኃይሎች በብልጽግናው ኃይል ላይ እርምጃ በመውሰድ በርካታ ድሎችን ተጎናጽፏል። እንደ ምንጫችን ገለጻ የአማራ ፋኖ በወሎ ቤተ አማራ እሸት ክፍለ ጦር የተቆጣጠረውን ቀጠና አስለቅቃለሁ በሚል የገባው የብልጽግና የጦር ሰራዊት ላይ ታላቅ ድል መቀዳጀታቸው ነው የታወቀም። የአማራ ፋኖ በወሎ ቤተ አማራ በላስታ አሳምነው ኮር ስር የሚገኘው በአርበኛ አያናው እኔው የሚመራው እሸት ክፍለ ጦር በሪውን ሻለቃ፣ ኃይሌ ሻለቃና የክፍለ ጦሩ አቃኝ በቅንጅት ያገዛዙን የብልጽግና ወንበር አስጠባቂ መከላከያ ሚሊሻና አድማ መከላከል ያገዛዙ ኃይልን ለማፈን በገባበት ከባድ ምት ተሰንዝሮበት ሞትና ቁስለኛ ተደርጓል። ትላንት ሚያዝያ 2017 ዓ.ም ከንጋቱ 11 ሰዓት ተኩል ጀምሮ በተካሄደው ውጊያ የጠላት ኃይል መነሻውን ሹምሻ በማድረግ በሶስት አቅጣጫ ማለትም በሙጫ በረት፣ በጠዳና በተከዜ መንደር አስፍቶ በመምጣት ወደ ገለሶት ለመግባት ቢሞክርም ፋኖች በሙጫ በረት በኩል በቆረጣ በመግባት ጠላትን አይቀጡ ቅጣት በመቅጣት ብዛት ያለውን ሞትና ቁስለኛ በማድረግ የተረፈውን ያገዛዙን የጦር ሰራዊት ወደ መጣበት እንዲሸሽ ማድረጋቸውን መረጃዎች ያመለክታሉ። በተመሳሳይ መረጃ የአማራ ፋኖ በወሎ ቤተ አማራ በመሃል ሳይንት ግንባርም ድል ማስመዝገቡ ነው የተሰማም። ለማረጋገጥ እንደሞከርነው በመሃል ሳይንት ግንባር የሚንቀሳቀሰው አትሮንስ ብርጌድ ክንፍ የሆነው ቀኛዝማች ታገሱ አረጋው ሻለቃ ድል አስመዝግቧል። ምንጫችንም የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ ቀኝ አዝማች ታገሱ አረጋው ሻለቃ ጀብዱ ፈጽሟል ሲሉ ነው የነገሩን። የአብይ ዙፋን ጠባቂ ሰራዊት ወደ መሃል ሳይንት ወረዳ ሲገባ ቀይ ዋሻ፣ ቀብሮ ሜዳና ወጀድ መገንጠያ ላይ እርምጃ የተወሰደበት ሲሆን በውጊያው እስካሁን ቁጥሩ ያልታወቀ አባል ተደምስሶበታል የተባለ። ትላንት ሚያዝያ 8ኛ ወር 2017 ዓ.ም የአትሮንስ ብርጌድ የፋኖ አባላት ታሪክ ሰርተዋል። በዚህም በትናንትናው ዕለት ፋኖች በፈጸሙ ጥቃት አገዛዙ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ነው የተነገረው። እንደ ምንጫችን ገለጻ ጥቃት የተፈጸመበት የብልጽግና የሰሜን ምስራቅ እዝ 801ኛ ኮር አካል የሆነውና ሰንደቁ በሚባል ወንበዴ አዋጊ የሚመራ ሬጅመንት ሰራዊት መሆኑ ነው የተገለጸው። በጎጃም ቀጠናም የቀኝ ጌታ የፍታዊ ንጉሴ 6ኛ ክፍለ ጦር የበረኛው ቀስተ ደመና ብርጌድ ድል በድል ሆኗል። ትላንት ሚያዝያ 2017 ዓ.ም በአርበኛ ድረስ አለማየሁና በአርበኛ ነጋ መኮንን የሚመራው የበረኛው ቀስተ ደመና ብርጌድ ሁሉም ሻለቃዎች በብርጌዱ ዘመቻ መሪ በመቶ አለቃ አብርሃም ጸጋይ እየተመሩ ከደብረ ኤልያስ ከተማ ወጣ ብሎ ባለው በየቅጋት ቀበሌ ካምፕ ላይ ውጊያ በመክፈት አማራ ጠሉን የብልጽግና አገዛዝ አገልጋይ የሆነውን መከላከያ ሰራዊት ሚሊሻና አድማ ብተናን በብሬን፣ በስናይፐር፣ በክላሽና በአብራራው ጥይት አይቀጡ ቅጣት ቀጥተውታል። ትላንት 21ኛ ቀኑን በያዘው የዘመቻ አንድነት የተደረገው ውጊያ የጅበጅ ውጊያ የተደረገበትና እልህ አስጨራሽ ትንቅንቅ የታየበት እንዲሁም ታላቅ ድል የተገኘበት አውደ ውጊያ ስለመሆኑም ተመላክቷል። በየቅጋት ቀበሌ ባለው ምሽግ ጠላት ቀበሌውን ከያዘበት ከጥር 19 2017 ዓ.ም እስከ ትላንት ድረስ ከ10 ጊዜ በላይ ልዩ ልዩ ኦፕሬሽንና መደበኛ ውጊያዎች በቀበሌው የተደረጉ መሆናቸው የተገለጸ ሲሆን በእነዚህ አውደ ውጊያዎችም በጥር 19 2017 ዓ.ም አንድ ሬጅመንት መከላከያ ተደምስሷል። በየካቲት 26 በመጋቢት 5 እና በመጋቢት 22 2017 ዓ.ም በተደረጉ አውደ ውጊያዎችን ብዙ የክላሽና የተተኳሽ መገናኛ ምርኮ መማረኩን ጠላትም አይቀጡ ቅጣት መቀጣቱን ሌላው የከተማውን ታላላቅ አውደ ውጊያዎች ትተን በየካቲት 28 2017 ዓ.ም በምሽግ አፈፍ ራሱን ጠላት ያስጨበጨበ የቀስተ ደመናዎችን ጀግንነት የመሰከረበትንና አይቀጡ ቅጣት የተቀጣበትን እንዲሁም ታላቅ ጀብዱ የተሰራበትን ለ10 ሰዓት ያህል የተደረገውን የሙሉ ቀን ውጊያ ለሚዲያ ማቅረባችን አይዘነጋም። በትናንትናው ዕለትም የተደረገው አውደ ውጊያ ጠንካራ ያለና ትንቅንቅ የታየበት ጠላትም በእጅጉ የተመታበት አውደ ውጊያ ሲሆን በእጅጉ የተመታው ጠላት ከሙትና ቁስለኛው
ብዛት የተነሳ አስክሬን ለማንሳት እንኳን እንደተቸገረ አስክሬኑንም በየምሽጉና በየጢሻው ወድቆ እየተገኘ ስለመሆኑ ነው የታወቀው። አንድ ሲኖ 3 አምቡላንስና አንድ ፓትሮል ቁስለኛ ግን ተነስቶ ወደ ከተማ መወሰዱን መረጃዎች ይጠቁማሉ። ጃዊ መተከል 4ኛ ክፍለ ጦር መብረቁ ብርጌድ ቡኒ ጅራ የሚባል ቦታ ላይ አስደናቂ ኦፕሬሽን በመፈጸም በአገዛዙ ኃይሎች ላይ መብረቃዊ ጥቃት በማድረስ ከ37 በላይ የመከላከያ ሰራዊት አባሎችን በመደምሰስ አስደናቂ ድል ተቀዳጅቷል። በፋኖ ከባድ ምት የተበሳጨው የጠላት ኃይልም ንጹሃን ማህበረሰቡን በማሰቃየትና በመዝረፍ የከዳ መከላከያ አለ እሱን አምጡ በማለት ደብድቧቸዋል፣ አሰቃይቷቸዋል። እንዲሁም ሀብት ንብረታቸውንም የአርሶ አደሮችን አውድሞባቸዋል። ይህ በእንዲህ እንዳለ 10 የጠላት ኃይሎች ፋኖን መቀላቀላቸውን የተነገረ አንድ ብሬንና 5 ክላሽ በመያዝ 6 አድማ ብተና አባላት የአማራ ፋኖ በጎጃም የደጀኑን ዛምበራ ብርጌድ ተቀላቅለዋል ነው የተባለው። በተመሳሳይ 4 መከላከያ ሰራዊት አባላትም ጃዊ መተከል መብረቁ ብርጌድን የተቀላቀሉ ሲሆን በጥቅሉ ከ10 በላይ የጠላት ኃይል የአማራ ፋኖ በጎጃምን በትናንትናው ቀን ብቻ መቀላቀላቸው ነው የተገለጸው። በጃዊም 4 የመከላከያ አባላት ከርተው ፋኖን ተቀላቅለዋል የሚሉት ምንጫችን አያይዘውም በሸዋም ያገዛዙ ኃይል አሁንም እየፈራረሰ ሲገኝ 3 ያገዛዙ ሰራዊቶችም በትናንትናው ዕለት አገዛዙን በመጽፍ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ መቀላቀላቸው ነው የነገሩን። ይህ በእንዲህ እንዳለ በሸዋም የአማራ ፋኖ በሸዋ ድል እያስመዘገበ ይገኛል። ከሰም ክፍለ ጦር የነበልባል ብርጌድ በሚንቀሳቀስባቸው ቀጠና ያገዛዙ 84ኛ ክፍለ ጦር እስካሁን 726 የግልና የቡድን መሳሪያ ያጣው ብርሃኑ ጁላ የሄዱትን መሳሪያ አስመልሳለሁ በማለት የሌሊት ኦፕሬሽን እያደረገ ቢሆንም ከማስለቀቅ ይልቅ ተጨማሪ 17 መሳሪያዎችን እስካሁን ወደ ፋኖ ገቢ አድርገዋል ብሏል። ሆኖም አገዛዙ በርካታ ሙትና ቁስለኛ ሰራዊቱን እየሸከፈ ወደ ከተማ መፈርጠጥ የቀን ተቀን መደበኛ ስራው ሆኗል ነው የተባለው። ትላንት ሚያዝያ 8ኛ ወር 2017 ዓ.ም ያገዛዙ ሰራዊት እንደተለመደው ኬላ ወደሚዘረጋበትና ቀን ደፈጣ ወደሚይዝበት የተለመደ ምሽጉ ከባልጪ ወደ በሳ መስመር ወርካ ከጠዋቱ 2 ሰዓት አካባቢ ኬላ ለመዘርጋትና በኬላ የተለመደ ዘረፋውን ለመፈጸም ሲንቀሳቀስ በ50 አለቃ ሰለሞን አድነው የሚመራው ሻለቃ 3 ሻምበል 3 ቀድመው የጠላትን ምሽግ ይዘው ሲጠባበቁ በመቆየት ያገዛዙን ሰራዊት በገዛ ምሽጉ በከፈተበት ቅጽበታዊ ተኩስ 6ቱን ሲደመስሱ ከጥቃቱ የተረፉትን ወደ ባልጪ ከተማ እንዲሸሽ ማድረጋቸው ነው ምንጫችን የነገሩን። በጎንደር ቀጠናም የአማራ ፋኖ አንድነት በጎንደር መይሳው ካሳ 2ኛ ኮር አካል የሆኑት አድዋ ክፍለ ጦርና አጣናው ዋሴ ክፍለ ጦር በጥምረት በቋራ ወረዳ በ3 ቀበሌዎች ላይ ለ3 ተከታታይ ቀናት ከባድ ትንቅንቅ በማድረግ ከመተከል ፓዊ የገባውን የብልጽግና የጦር ሰራዊት የሆነውን መከላከያ ሰራዊት እንዲሁም አድማ ብተናና ሚሊሻን ሙትና ቁስለኛ አድርገውታል። ተሸናፊው ጠላት ግን ሽንፈቱን ተከትሎ በበቀል የድሮን ጥቃት በመፈጸም በርካታ ንጹሃን አማራዎችን ጨፍጭፏል ነው የተባለ። በመጨረሻም ጎጃም ውስጥ በበርካታ ከተሞች ላይ ያገዛዙ የጦር ሰራዊት መብራት ማጥፋቱ ተገለጸ። ይህንን ተከትሎ የተናገረው አርበኛ ማርሸጻው በነገራችን ላይ የሀገሪቱ ትልልቅ የኤሌክትሪክ ኃይል ማመንጫ ያለው ጎጃም ውስጥ ነው። ከነዚህ መካከል ጭስ አባይ፣ ጣና በለስና ጎባ ናቸው። እነዚህ የኃይል ማመንጫዎች ከባህር ዳር እስከ መቀሌ፣ ከአዲስ አበባ እስከ ሐዋሳ፣ ከአፋር እስከ ሰመራ፣ ከጎዴ ጅጅጋ ህዝባችን መብራት የሚያገኘው ከጎጃም ነው። ለህዝብ አስበን ለሀገር ለወገን ብለን እንጂ እነዚህ 3 የኃይል ማመንጫዎችን ብናቆማቸው ሀገሪቱን በ30 ደቂቃ ውስጥ ወደ ድንጋይ ዘመን እንቀይራታለን ያለ ሲሆን ባንክ አይኖርም፣ ሆቴል አይኖርም፣ የቤት ውስጥ መብራት አይኖርም፣ በስልክ መደዋወል አይኖርም፣ ብቻ ብዙ ጉዳት ይደርሳል ሲል ገልጿል። ስለሆነም አገዛዙ መብራት ያጠፋባቸው ከተሞች ላይ መልሶ እንዲያስተካክል የተናገረው አርበኛ ማርሸጻው በእንደዚህ አይነት እኩይ ዓላማ ለውጥ ሊመጣ እንደማይችልም አስረግጦ ተናግሯል። የመጨረሻ ማስጠንቀቂያም ለኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ሰጥቷል። በዚህ መሰረት ከህዝባችን የምትሰበስቡትን ገንዘብ ለአብይ እየሰጣችሁ ጥይት መግዣ መዋላችሁን እናውቃለን። በጥገና ስም የስርዓቱን ደህንነቶች ወደ የአካባቢው እንደምትልኩም እናውቃለን። የእናንተን ሰራተኞችና ተሽከርካሪዎች ያለምንም ቅድመ ሁኔታ እያጀብን እንደምናስተናግድ ታውቃላችሁ። ስለዚህ ለምን መብራት በማጥፋት ህዝባችንን ታሰቃያላችሁ? በመጨረሻም ከዛሬ በኋላ የአማራ ፋኖ በጎጃም ሪፖርት ሳታደርጉ አንዲት አነስተኛ ከተማ ላይ እንኳን መብራት ቢጠፋ የምንወስደው እርምጃ በእጅጉ የከፋ ይሆናል ሲል ነው አርበኛ ማርሸጻው የተናገረም።